ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ተከታታዮች እንዴት ናችሁ? ይህ ሚራክል ቲዩብ ነው። እንግዲህ ሚራክል ቲዩብ ከዚህ በፊት በለቀቁት ቪዲዮ ስለ ኦፕሬሽን ሪሰርች አን ኦቨርቪው አይተናል። ኦፕሬሽን ሪሰርች አመጣጡ ምን ይመስላል፣ ኦፕሬሽን ሪሰርች ኔቸሩ እና የኦፕሬሽን ሪሰርች ኦብጀክቲቭ አፕሊካብል የሚሆንባቸውን ቦታዎች በሙሉ አያይዘን ለማየት ሞክረናል። ዛሬ ደግሞ ወደ ሁለተኛው ቻፕተር እንገባለን፣ በቀጥታ ወደ ካልኩሌሽን ማለት ነው። እንግዲህ የሁለተኛው ቻፕተር ሊኒየር ፕሮግራሚንግ ፕሮብለም ይባላል። የሊኒየር ፕሮግራሚንግ ፕሮብለም መገለጫው ምንድነው፣ ኦብጀክቲቭ ምንድነው የሚለውንም ለማየት እንሞክር። በቀጥታ ወደ ካልኩሌሽን ፓርቱ ከመግባታችን በፊት እንግዲህ ሊኒየር ፕሮግራሚንግ ዋና ሁለት ኦብጀክቲቮች አሉት። የመጀመሪያው ማክሲማይዜሽን ይባላል። when we are talking about maximization there is what profit እያለን ነው ማለት ነው። ሌላኛው ደግሞ ሚኒማይዜሽን፣ ስለ ሚኒማይዜሽን ካነሳን ደግሞ ኮስት እያለን ነው። እና ሁለት አይነት ኦብጀክቲቮች አሉት፣ ፕሮፊት ማክሲማይዜሽን ወይም ደግሞ ኮስት ሚኒማይዜሽን ተብለው የሚጠሩ ዋና ኦብጀክቲቮች አሉት ሊኒየር ፕሮግራሚንግ ፕሮብለም የምንለው። ስለዚህ ሊኒየር ፕሮግራሚንግ ፕሮብለም ማቴማቲካል ሞዴል ሆኖ የተለያዩ አይነት ኮንስትሬንቶች እያሉ ወይ ሊሚቴሽኖች እያሉ በእነዚህ ሊሚቴሽኖች ውስጥ እንዴት ነው ኮስትን ሚኒማይዝ የምናደርገው ወይም ፕሮፊትን ማክሲማይዝ የምናደርገው የሚለውን የሚያግዘን ሞዴል is what we call it if you are asked the so-called linear programming problem የሚባለው ነው። እንግዲህ የሊኒየር ፕሮግራሚንግ ፕሮብለም ኪ ኤሌመንትስ የምንላቸው አራት ናቸው በዋናነት። እነዚህ ከሌሉ ሊኒየር ፕሮግራሚንግን መስራት ማካሄድ አይቻልም። ስለ ግራፊካል ሜተድ፣ ስለ ሲምፕሌክስ ሜተድ የምናነሳው እነዚህ አራት ኪ ኤሌመንቶች ካሉ ብቻ ነው። ስለዚህ የመጀመሪያው ኦብጀክቲቭ ፋንክሽን የምንለው ነው። ሌላኛው ዲሲዥን ቫሪያብል ይባላል። ሌላው ኮንስትሬንትስ የምንለው አለ። ሌላኛው ደግሞ the so-called parameters የሚባላል። እንግዲህ የመጀመሪያውን ለማየት ስንሞክር ኦብጀክቲቭ ፋንክሽን ይለናል። ኦብጀክቲቭ ፋንክሽን ማለት የሊኒየር ፕሮግራሚንግ ጎል ነው። ጎሉ አይዘር ፕሮፊት ማክሲማይዜሽን ነው ወይም ደግሞ ኮስት ሚኒማይዜሽን ነው። ከነዚህ ከሁለቱ ውጭ አይሆንም ማለት ነው። ስለዚህ ኦብጀክቲቭ ፋንክሽን ካልን አይዘር ማክስ ዜድ ብሎ ከጀመረ ምንድነው ፕሮብለማችን ፕሮፊት ማክሲማይዜሽን ነው። ሌላው ደግሞ ሚን ዜድ ወይም ደግሞ ሚን ዜድ ብሎ ከጀመረ ደግሞ ኮስት ሚኒማይዜሽን ነው። እና ይሄ ምን ተብሎ ይጠራል? የሊኒየር ፕሮግራሚንግ ኤሌመንት ብለን የምንጠራው ኦብጀክቲቭ ፋንክሽን ይባላል። ሌላኛው ዲሲዥን ቫሪያብል የሚባለው ነው። እንግዲህ ዲሲዥን ቫሪያብል ደግሞ ምን ያክል ማምረት አለብን በዚህ ልክ ኮስትን ሚኒማይዝ ለማድረግ በዚህ ልክ ፕሮፊትን ማክሲማይዝ ለማድረግ የሚለውን ዲተርሚን የምናደርግበት ቫሪያብል ዲሲዥን ቫሪያብል ይባላል። ይሄን ያህል ስናመርት ነው ይሄን ያህል ኮስት የምንቀንሰው፣ ይሄን ያህል ፕሮፊት የምናገኘው የሚለውን ዲተርሚን የምናደርግበት ቫሪያብል ዲሲዥን ቫሪያብል ተብሎ የሚጠራው ነው። ሌላው ኮንስትሬንትስ የሚባሉት ናቸው። እንግዲህ ኮንስትሬንትስ የምንላቸው ሊሚቴሽኖች ናቸው፣ ሪስትሪክሽኖች ናቸው ወይም ገደብ ነው። ለምሳሌ አንድ ማሽን ካፓቢሊቲ ወይ ካፓሲቲውን ይሰጠናል። አንድ ማሽን በሰዓት ወይም ደግሞ በቀን ይህን ያክል መስራት አለበት የሚለው ስፔሲፊኬሽን ከተቀመጠለት ወይም ገደብ ከተሰጠው ምን ይባላል? ኮንስትሬንት ነው። በዛ በተሰጠው ገደብ ውስጥ ያንን ስራ ለመስራት ምን ማድረግ አለብን ማለት ነው? ይህንን ኮንስትሬንት ጠብቀን ስራውን ማካሄድ አለብን። ያንን ስናደርግ ነው ኮስትን ሚኒማይዝ ፕሮፊትን ደግሞ ማክሲማይዝ ማድረግ የሚቻለው። እና ሊኒየር ፕሮግራሚንግ ፕሮብለም ዋናው ተግዳሮቱ ምንድነው? ይህን ኮንስትሬንትን ተቋቁሞ የሚፈለገውን ያክል ውጤት ማምጣት ነው። ውጤቱ ምንድነው? ኮስትን ሚኒማይዝ ወይ ደግሞ ፕሮፊት ማክሲማይዝ። ይሄንን የምንደጋግመው ለምንድን ነው? የሊኒየር ፕሮግራሚንግ ዋና ግቦቹ እነዚህ ስለሆኑ ነው። ምን ያህል ስናመርት ነው ኮስትን ሚኒማይዝ የምናደርገው? ምን ያህል ስናመርት ነው ፕሮፊትን ማክሲማይዝ የምናደርገው? በተሰጠን ኮንስትሬንት ወይ በተሰጠን ገደብ ልክ የሚለውን የምናይበት በመሆኑ ማለት ነው። ሌላው ፓራሜትርስ የሚባሉ አሉ። እንግዲህ ፓራሜትርስ ማለት ኖን ቫልዩ የሚባሉት ናቸው፣ ወይ ኮኤፊሺየንት ኦፍ ኮንስትሬንትስ እና ኦብጀክቲቭ ፋንክሽን የምንላቸው ናቸው። የኦብጀክቲቭ ፋንክሽን ኮኤፊሺየንት ለምሳሌ 2x1 + x = 20 ብል እንግዲህ 2x1 ካልኩኝ የx1 ኮኤፊሺየንት ምንድነው? 2 ነው። ፕላስ x1 ካልኩኝ ደግሞ የx1 ኮኤፊሺየንት ማን ነው? 1 ነው። ስለዚህ እነዚህ ኖን ቫልዩስ ይባላሉ። እነዚህ ቁጥሮች ምን ተብለው ይጠራሉ? በሊኒየር ፕሮግራሚንግ ምን ተብለው ይጠራሉ ብትባሉ መልሳችሁ the so-called parameters ይባላሉ ማለት ነው።
ሌላው assumptions of linear programming model የምንላቸውን ለማየት እንሞክር። የመጀመሪያው እንግዲህ የምናወራው ስለ ሊኒየሪቲ ነው። ምክንያቱም ሊኒየር ፕሮግራሚንግ ከስሙ እንደምንረዳው ሊኒየር ነው ወይም ደግሞ it's not about quadratic ወይም ደግሞ x² + 2x + 1 በሚባለው አይደለም የሚገለጸው በሊኒየር ኢኩዌሽን የምንገልጸው በመሆኑ ይሄ ሌላኛው አሰምፕሽኑ ወይ መገለጫው ነው። ሊኒየሪቲ ከተባለ the relationship between objective and what constraints are what just linear ነው ወይም ደግሞ it's not about quadratic በኳድራቲክ የሚገለጽ ሳይሆን በሊኒየር ኢኩዌሽን ወይም በሊኒየር ኢንኢኳሊቲስ የሚገለጽ መሆኑን የሚያሳየን የሊኒየር ፕሮግራሚንግ አሰምፕሽን ምን ይባላል? ሊኒየሪቲ ተብሎ ይጠራል። ሌላኛው ዲቪዚቢሊቲ ነው። እንግዲህ ዲቪዚቢሊቲ የሚያሳየን ነን ኢንቲጀር የሆኑ ቫልዩዎችንም የምናገኝበት ወይ የምንሰራበት መሆኑንም ያሳየናል። 2.5 ዩኒትስ ፕሮዲዩስ ማድረግ እንችላለን ወይም 1.5 2.3 or 4.5 እያለን በፖይንት የሚገለጹ በፍራክሽን የምንገልጻቸውን ዩኒቶች ፕሮዲዩስ ማድረግ የምንችልበት ሌላኛው አማራጭ በመሆኑ ይሄኛው የሊኒየር ፕሮግራሚንግ ፕሮብለም አሰምፕሽን the so-called divisibility የሚባለው ነው። ሌላኛው ሰርቲኒቲ የሚባል አለ። እንግዲህ ሰርቲኒቲ ማለት ቅድም ስለ ፓራሜትርስ አይተን ነበረ። ስለ ፓራሜትርስ ስናይ ኖን የሆኑ ቫልዩዎች ወይም ደግሞ የኦብጀክቲቭ እና የኮንስትሬንት ምን ኮኤፊሺየንትስ የምንላቸው ናቸው ብለን ለማየት ሞክረናል። ስለዚህ ሰርቲኒቲ ማለት ምንድነው? ኦል ፓራሜትርስ ይለናል ወይም ኮኤፊሺየንት ኦፍ ኦብጀክቲቭ ፋንክሽን ኤንድ ኮንስትሬንትስ አር ዋት known with certainty ይለናል። ምክንያቱም የሚታወቁ ናቸው። given ተብሎ ስለሆነ የሚሰጠን 2x1 + x + 1 ብሎ ቢገለጽ ምንድነው አሁን እዚህ ጋር 2x1 + x = 1 ተብሎ ቢሰጠን እንግዲህ የx1 ምንድነው የመጀመሪያው ኮኤፊሺየንት 2 ነው ማለት ነውና known የሆነ with certainty ወይም በእርግጠኝነት የምናውቀው ቫልዩ ያለበት ከሆነ ሰርቲኒቲ ተብሎ የሚጠራው የሊኒየር ፕሮግራሚንግ አሰምፕሽን ተደርጎ ይቆጠራል። ሌላኛው ነን ኔጌቲቪቲ ነው። እንግዲህ ፕሮዲዩስ የምናደርጋቸው ምርቶች ኔጌቲቭ መሆን የለባቸውም ነው። ነን ኔጌቲቪቲ all the objective functions and decision variables are the so-called non-negative ወይም ደግሞ 0 or what greater than 0 መሆን አለባቸው ነው የሚለን። ይሄኛው የሊኒየር ፕሮግራሚንግ አሰምፕሽን ነን ኔጌቲቪቲ ይባላል። ምክንያቱም there is no negative production አሁን ኔጌቲቭ ምርት አለ ተብሎ የሚገለጽ አይነት የለም። ሌላው ኔጌቲቭ ወርከርስ የሚባል የለም። ኔጌቲቭ ሪሶርስ ዩዝ is not possible when we are talking about linear programming ነው። ስለ ሊኒየር ፕሮግራሚንግ ፕሮብለም ስንማር እነዚህ ኔጌቲቪቲዎች አይፈቀዱም እና ይሄኛው አሰምፕሽኑ የሊኒየር ፕሮግራሚንግ ሞዴል ምን ይባላል? ነን ኔጌቲቪቲ ተብሎ ይጠራል። እስኪ እንግዲህ ይሄንን ኬዝ ለማየት እንሞክር። ከዚህ ኬዝ በመነሳት ሊኒየር ፕሮግራሚንግ ፕሮብለም ፎርሙሌት ለማድረግ እንሞክራለን። እንግዲህ የምትመለከቱት ኬዝ አለ። እዚህ ኬዝ ላይ ቅድም ያየናቸው አራቱ የሊኒየር ፕሮግራሚንግ ፕሮብለም ኤሌመንቶች አሉ። ኦብጀክቲቭ ፋንክሽን፣ ዲሲዥን ቫሪያብልስ፣ ኮንስትሬንትስ እና ፓራሜትርስ የምንላቸው በሙሉ እዚህ ኬዝ ውስጥ ይገኛሉና እንዴት ነው ሊኒየር ፕሮግራሚንግ ፕሮብለምን ፎርሙሌት ልናደርገው የምንችለው የሚለውንም አብረን አያይዘን ለማየት የምንሞክር ይሆናል። a small scale manufacturer produced two types of products, product chair and product tables የሚባሉ ሁለት የተለያዩ አይነት ፕሮዳክቶችን ፕሮዲዩስ ለማድረግ ነው ያቀደው። እንግዲህ ከነዚህ ከሁለት ፕሮዳክቶች ደግሞ ጀነሬት ለማድረግ ያቀደው የፕሮፊት ማርጂን መጠን ብር 4 for chairs and ብር 3 for tables respectively ይለናል። እንግዲህ respectively የሚለው የሚያሳየን የመጀመሪያው 4 ለቼርን ፕሮዲዩስ ያደርግ ሊያገኝ ያሰበውን ፕሮፊት ማርጂን ነው። ሌላው ደግሞ ቀጣዩ 3 የሚያሳየን ደግሞ ቴብልን ፕሮዲዩስ ያደርግ ጀነሬት ለማድረግ ያሰበው ፕሮፊት ማርጂንን ነው የሚያሳየን። there are two plants, plant 1 and plant 2 ይለናል። ሁለት አይነት ማሽኖች አሉ። ከነዚህ ሁለት ማሽኖች ውስጥ አንደኛው ማሽን 72 ሰዓታት የመስራት አቅም እንዳለው ይነግረናል per week። ሁለተኛው ማሽን ደግሞ 48 ሰዓታት መስራት እንደሚችል ይነግረናል ማለት ነው per week። ይሄ እንግዲህ ኮንስትሬንት ነው በነገራችን ላይ። ይሄ 72 ሰዓታት ማክሲመም ካፓቢሊቲው 72 ሰዓት እና 48 ሰዓት ነው። 72 ሰዓት ለፕላንት 1 48 ሰዓት ደግሞ ለፕላንት 2 እንደሆነ ያሳየናል።
ስለዚህ ማክሲመም ካፓቢሊቲያቸው ስለሆነ ለሶር ኢኳል ነው ማለት ነው ኮንስትሬንታችን የሚሆነው እዚህ ጋር። ምክንያቱም ኮንስትሬንት ወይም ደግሞ ሪስትሪክሽን ነው፣ ከዚህ በላይ መስራት አይችሉም እያለን ስለሆነ። ሌላው ሳይክል ታይም ኦፍ ቼርስ ኤንድ ቴብልስ አር 2 hours and 1 hour in plant 1 respectively። አንድ ቼር ለማምረት እና አንድ ቴብል ለማምረት ፕላንት 1 ላይ ቼር ለማምረት 2 ሰዓት፣ ቴብል ለማምረት ደግሞ 1 ሰዓት እንደሚወስድ አስቀምጧል። በተመሳሳይ ፕላንቱ ላይ ደግሞ 1 ሰዓት አንድ ቼር ለማምረት፣ 2 ሰዓት ደግሞ አንድ ቴብል ለማምረት ያስቀምጣል ማለት ነው። እዚህ ጋር እንደምትመለከቱት በሙሉ ጊቨኖቻችን አሉ። ያ ማለት ቅድም ያየናቸው ኪ ኤሌመንትስ ኦፍ ሊኒየር ፕሮግራሚንግ ሞዴል የምንላቸው ምን የመጀመሪያው ለምሳሌ ኦብጀክቲቭ ፋንክሽናችን አለ። እንደምትመለከቱት ፕሮፊት ማክሲማይዜሽን አለ። ፕሮፊት ማርጂን ኦፍ ብር 4 and 3 ሪስፔክቲቭሊ የሚለው የሚያሳየን ኦብጀክቲቭ ምንድነው? ፕሮፊት ማክሲማይዜሽን ነው ማለት ነው። ሌላኛው 72 hours and 48 hours ፐር ዊክ ሪስፔክቲቭሊ የሚለን ይሄ ማሽኗን እና ማሽንቱ በሳምንት መስራት የሚችሉትን አቅማቸውን ነው የሚነግረን። ይሄ ደግሞ ኮንስትሬንት ነው። እሺ እንግዲህ ከዚህ በመነሳት ሊኒየር ፕሮግራሚንግ ፕሮብለምን እንዴት ፎርሙሌት እናድርግ ከዚህ ኬዝ በመነሳት የሚለውን ለማየት እንሞክር። መጀመሪያ ቴብል ፎርሙሌት እናደርጋለን። ሊኒየር ፕሮግራሚንግ ፕሮብለምን ፎርሙሌት ለማድረግ የሚያግዘን ቅድመ ሁኔታ ስለሆነ ቴብሉን ፎርሙሌት እናድርገው። እንግዲህ እዚህ ጋር እንደምትመለከቱት ቴብሉን ፎርሙሌት አደረግን። ፕሮዳክቶቻችን ቼርስ ኤንድ ቴብልስ የምንላቸው ናቸው። ፕላንቶቻችን ፕላንት 1 እና ፕላንት 2 ናቸው። ኦብጀክቲቫችን ፕሮፊት ማክሲማይዜሽን ነው። አቬይላቢሊቲ ወይም ደግሞ ኮንስትሬንቶቻችን 72 ሰዓት እና 48 ሰዓታት ናቸው ፐር ዊክ ለማሽን 1 እና ለማሽን 2 የተሰጡን። ስለዚህ ይሄንን 2 እና 1 እና 2 ብለን የገለጽናቸው አሉ። ፕላንት 1 ላይ አንድ ቴብል ለማምረት 1 ሰዓት ይወስዳል፣ አንድ ቼር ለማምረት 2 ሰዓታት ይወስዳል ብሎ ነግሮናል እዚህ ጋር እንደምትመለከቱት። ስለዚህ ሳይክል ታይም ኦፍ ቼርስ ኤንድ ቴብልስ አር 2 hours and 1 hour in plant 1 respectively ይለናል አይደለ? ስለዚህ ከዚህ በመነሳት ነው ማሽን 1 ላይ አንድ ቴብል እና አንድ ቼር ለማምረት 2 ሰዓት እና 1 ሰዓት ይወስዳል respectively ነው የሚለን። ስለዚህ ከዚህ በመነሳት 2 ሰዓት እና 1 ሰዓት ብለን ገለጽ ነው ማለት ነው። ሌላው ፕላንቱ ላይ ደግሞ እዚሁ ላይ እንደምትመለከቱት ሲሚላር ፊገርስ ካለን በኋላ ለፕላንቱ 1 ሰዓት ለቼር 2 ሰዓት ደግሞ ለቴብል እንደሚወስድ ነግሮናል። 1 ሰዓት ለቼር 2 ሰዓት ደግሞ ለቴብል እንደሚወስድ ነግሮናል። ስለዚህ ከዚህ በመነሳት ወደ ቴብሉ ሄደን 1 ሰዓት ለቼር 2 ሰዓት ለቴብል እንደሆነ ነግሮናል ማለት ነው። ይሄንን ባለበት እናስቀምጣለን። ከዛ በኋላ እዚሁ ላይ ተመልሰን 72 ሰዓት የሚወስደው ለማን ነው ብሎን ነበረ? ለፕላንት 1 ካፓቢሊቲ ወይም አቅሙ 72 ሰዓት የመስራት አቅም እንዳለው ነው የነገረን። ፕላንቱ ደግሞ 48 ሰዓታት የመስራት አቅም እንዳለው ፐር ዊክ ነግሮናል። ስለዚህ አቬይላቢሊቲ ብለን እዚህ ጋር እንደምትመለከቱት 72 ሰዓት ለፕላንት 1 48 ሰዓት ደግሞ ለፕላንት 2 ገልጸናል ማለት ነው። 48 ሰዓት ለፕላንቱ ገልጸናል። ሌላው ፕሮፊት ማርጂናችን 4 for chairs and 3 for tables የሚለውን እንመልከተው። እዚህ ጋር እንደምትመለከቱት two types of products chairs and tables which give a profit margin of ብር 4 and ብር 3 respectively። የመጀመሪያው ቼር ነው፣ 4 ለቼር ነው፣ 3 ደግሞ ለቴብል ነው ማለት ነው። ስለዚህ ይህን በማየት መረዳት እንችላለን 4 and 3 respectively። ይህን ካደረግን በኋላ ምንድን ነው የምናደርገው? ይችን ቴብል ከሰራን በኋላ ይቺ ቴብል በጣም ወሳኝ ናት ባይ ዘ ወይ ውድ አድማጭ ተመልካቾቼ፣ ምክንያቱም በዚህ መልኩ ለመስራት ስለሚያግዘን። አሁን ይሄንን ተመልከቱ። ሌት x1 which is equal to chairs ብለን እንግለጸው። አሁን የተለያዩ አይነት ፕሮዳክቶች አሉ እያለን ነው አይደል ስንገልጸው የነበረው። ስለዚህ x1ን ቼር ብለን ብንገልጸው፣ x2ን ደግሞ ቴብል ብለን ብንገልጸው ከዚህኛው በመነሳት ቼርን እና ቴብልን ቼርን x1 አልነው፣ ቴብልን ደግሞ x2 አልነው። ስለዚህ እነዚህ ቫልዩዎች በሙሉ 2 እና 1 ምን ተብለው ይጠራሉ? x1 ተብለው ይጠራሉ። 1 እና 2 ደግሞ ቴብል ብለን እየገለጽናቸው ስለሆነ x2 ተብለው ይገለጻሉ ማለት ነው። ስለዚህ ኦብጀክቲቫችን ዋናው ኦብጀክቲቫችን ፕሮፊት ማክሲማይዜሽን ነው። ማክስ ዜድ ማለት አለብን።
ሌላው ማክስ ዜድ ካለን በኋላ 4x1 + 3x2 የሚል አለ እዚህ ጋር እንደምትመለከቱት። ይሄን 4x1 እና 3x2ን ከየትም አላመጣን ነው። እዚህ ጋር እንደምትመለከቱት x1ን ለቼር አልን፣ x2 ደግሞ ለቴብል አልን። 4 ደግሞ ለቼር ተሰጥቶን ነበር ቅድም ላይ። እዚህ ጋር እንምጣ። 4 ለማን ለቼር፣ 3 ደግሞ ለቴብል ማለት ነው። ስለዚህ ከዚህኛው ከተነሳን በኋላ 4x1 4 ቼር እያልን ነው ፕላስ 3x2 3 ቴብል። 3 ፕሮፊት ማርጂን የተሰጠን ለማን ስለሆነ ነው? ለቴብል። 4 ደግሞ ለቼር ስለሆነ ቼርን በማን ቀየር ነው? በx1። ቴብልን ደግሞ በx2 ስለቀየር ነው በቀጥታ ማክስ ዜድ which is equal to 4x1 + 3x2 subject to the constraints ማለት አለብን። እነዚህ ኮንስትሬንቶቻችን ናቸው እዚህ ጋር የምትመለከቷቸው። ስለዚህ ሰብጀክት ቱ በዚህ ሪሶርስ ታግዘን ነው ይሄንን ፕሮፊት ጀነሬት የምናደርገው ማለት ነው። በእነዚህ ኮንስትሬንቶች ታግዘን ይሄኛውን ፕሮፊት ምን ማድረግ አለብን? ጀነሬት ማድረግ አለብን። አሁን ሰብጀክት ቱ 2x1 + x2 = 72 አለን። 72 ሰዓት የመስራት አቅም አለው ማን? ማሽን 1። ከዛ በላይ ግን መስራት አይችልም። መስራት የሚችለው 72 ሰዓት እና ከዛ በታች ስለሆነ ኢኒኳሊቲያችን ምን ይሆናል? ለስ ኦር ኢኳል ኮንስትሬንት ስለሆነ ለስ ኦር ኢኳል ብለን እንገልጸዋለን። 2x1 እና x2 የሚል አለ እዚህ ጋር እንደምትመለከቱት። እዚህ ጋር ልምጣና ፕላንት 1ን ተመልከቱ። ኮንስትሬንቱ ስንት ነው? 72 ሰዓት ነው አቅሙ የመስራት አቅሙ አለን። ለቼር 2 ሰዓት ነው፣ ለቴብል ደግሞ 1 ሰዓት ተሰጥቶናል። ስለዚህ 2x1 + x2 just 1x2 ማለት ትችላላችሁ ባይ ዲፎልት ስለሚታወቅ ነው። ፕላስ x2 ለስ ኦር ኢኳል 72 ብለን እንገልጸዋለን ማለት ነው። ስለዚህ 2x1 + x2 ለስ ኦር ኢኳል 72 አለን። ሌላው x1 + 2x2 ለስ ኦር ኢኳል 48። እሺ ይሄኛውን እንምጣ። ማሽንቱ ላይ ስንመጣ ማሽንቱ እንደምትመለከቱት ለቼር ቼር ማለት አሁን ላይ ምን ሆኗል? x1 ቴብል ምን ሆኗል? x2 ሆኗል አይደለ? ስለዚህ x1 + 2x2 ለስ ኦር ኢኳል 48 ይለናል። ምክንያቱም አቬይላቢሊቲ ወይ ኮንስትሬንታችን ለስ ኦር ኢኳል 48 ሰዓታት ፐር ዊክ እንደሚሰራ ነው ማሽንቱን የነገረን ማለት ነው። ሌላው x1 x2 > 0 ይሄ ምን ይባላል? ቅድም አይተነው ነበር። አሳምፕሽንስ ኦፍ ሊኒየር ፕሮግራሚንግ ሞዴል ብለን ማለት ነው። x1 x2 > 0 ያልነው ለምንድን ነው? እዚህ ጋር አሳምፕሽኑ ላይ እንምጣና ነን ኔጌቲቪቲ ብለን ነበር አይደለ? ነን ኔጌቲቪቲ ማለት ያ ነው። ነን ኔጌቲቪቲ decision variables cannot take negative values because there is no negative production, there is no negative workers and negative resource የሚባል ስለሌለ ምን ብለን መግለጽ አለብን? መጨረሻ ላይ x1 x2 must be greater than or equal to 0 ተብሎ መገለጽ አለበት ማለት ነው። እንግዲህ ይሄ አሁን የሰራ ነው ምን ይባላል? ይሄ አሁን እዚህ ጋር በዚህ በቢጫ ሰርክል ያደረግኩት ነገር ምን ተብሎ ይጠራል ማለት ነው? ሊኒየር ፕሮግራሚንግ ፕሮብለም የሚባለውን ፎርሙሌት አድርገን ጨርሰናል ማለት ነው። እንግዲህ በቀጣይ ደግሞ ስለ ግራፊካል ሜትድ እናያለን። ግራፊካል ሜትድን ከእንደዚህ አይነት ፕሮብለም በመነሳት እንዴት ነው ግራፊካል ሜትድን ሲምፕሌክስ ሜትድን የምንሰራው የሚለውንም ለማየት እንሞክራለን። ውድ አድማጭ ተመልካቾቼ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ የዩቲዩብ ቻናሌን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አብረን እንድንቀጥል ቤተሰብ እንድንሆን በአክብሮት ጋብዛችኋለሁ። መልካም ጊዜ ይሁንላችሁ። ባይ